ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች በተከታታይ እየሰራው ያለሁትን የሰባቱ አይኖች እሳቤ ሶስተኛ ክፍል ዛሬ ይዤ ቀርብ ያለው እንደምታተርፉበት እተማመናለሁ። መደበኛና የሚስጥር አይንን በክፍል 1፣ የሐሳብ አይንን በክፍል 2፣ ዛሬ ደግሞ የጥበብ አይንን በክፍል 3 ቪዲዮ በሰፊው የምንዳስስ ይሆናል። በቀጣይ ደግሞ ከባድና ጥልቅ ስለሆኑት የመንፈስ አይን፣ የጊዜ አይንና ስብስብ አይን ቪዲዮ ምለቅ ይሆናል። እንግዲህ ተያያዥ ስለሆኑ አንዱ ያለ አንዱ ይበልጥ ብሩህ ስለማይሆን ሂደቱን ለመከተል ሞክሩ። ምክንያቱም እድገቱ የሚመጣው ከሂደቱ ስለሆነ ማለት ነው። እንግዲህ እነዚህ ትምህርቶች ውስጣችን ላይ ካሉ አይኖች ውስጣችን ላይ ካሉ ለማዳበር ከሌሉም ደግሞ ለማንቃት ይጠቅሙናል። በዛ ላይ ወደፊት ለሚኖረን ጉዞ እንደ መሰረት ሆነው ነገሮችን የመፍቻ ቁልፍ እና በጣም ረቂቅ ነገሮችን የመመልከቻ መነጽር ይሆናሉ። ስለዚህ ቪዲዮዎቹን ለመከታተል ሞክሩ። አመሰግናለሁ። ስለዚህ እንግዲህ ውድ ተመልካቾቼ በዛሬው ቪዲዮ 4 ነጥቦች እናነሳለን። መጀመሪያ የጥበብ ምንነትና መገለጫ ባህሪያት እንዲሁም የጥበብና የእውቀትን ልዩነት እንተነትናለን። በሁለተኛው ነጥብ ላይ ጥበብ ከመጽሐፍ ቅዱስ አንድምታ አንጻር እንዴት ይታያል የሚለውን እንመለከታለን። በሶስተኛው ጽንሰ ሐሳብ ጥበብ ከቁርአን አንጻር ያለውን አንድምታ እናያለን። እንግዲህ በአራተኛው ነጥብ ደግሞ ሁል ጊዜ እንደማደርገው 10 ነጥቦችን የጥበብ አይናችንን የምናበራበትን 10 ሂደቶችን ወይንም ልምምዶችን ጠቁሜ ያልፋለሁ። አብራችሁን ቆዩ። ጥበብ ማለት የተቀናጁና የተቀነባበሩ መረጃዎችን ጥቅም ላይ የመዋል ሂደት ሲሆን መገለጫዎቹ እነዚህ ናቸው። ማስተዋል የመጀመሪያ መገለጫው ነው ወይንም ፐርሰፕሽን፣ የነገሮችን ምንነት በንቃት መለየት፣ በጥልቀት መረዳት። የስሜት ብልህነት ወይንም ኢሞሽናል ኢንተለጀንሲ ሌላው መገለጫ ነው። እንግዲህ ኢሞሽናል ኢንተለጀንሲ ማለት የራስና የሌሎችን ስሜት መለየት፣ መረዳት፣ የመቆጣጠርና በአግባቡ የመጠቀም ችሎታ ነው። 5 ክፍሎች እንዳሉት ይነገራል። አንደኛው ራስን ማወቅ ነው፣ ሰልፍ አዌርነስ። ይህም እንግዲህ ስለ ስሜቶቻችን ጠንቅቀን መረዳት፣ ለምን እንደተናደድን፣ ለምን እንደተደሰትን፣ ለምን እንዳዘንን መረዳት። ይሄ የራሳችንን ጥንካሬና ድክመት በትክክል የመለየት ችሎታ ይሰጠናል ማለት ነው። ከዛ ስሜትን መቆጣጠር ወይንም ሰልፍ ሬጉሌሽን አለ። ይህም እንግዲህ በከባድ ሁኔታዎች ግፊት ላይ ስንሆን አላስፈላጊ ውሳኔ እንዳንወስን ይረዳናል። ሌላ ውስጣዊ መነሳሳት ወይንም ሞቲቬሽን አለ። እንግዲህ መነሳሳታችን ሁሌ በውጫዊ ሽልማት፣ በገንዘብ ወይንም በዝና ብቻ መሆን የለበትም። ብሩህ ተስፋ እንዲኖረን ከውስጥ የሆነ መነሳሳት ያስፈልጋል። አራተኛ ላይ መተሳሰብ፣ የሌሎችን ስሜት መረዳት ወይንም ኤምፓቲ የምንለው ነገር አለ። በሌሎች ጫማ ሆኖ ማሰብ እንግዲህ መተዛዘን ያመጣል። ለሌሎች ያለንን አመለካከት ሰፊ ያደርጋል። ከዛ 5ኛው ክፍል የኢሞሽናል ኢንተለጀንሲ ማህበራዊ ክህሎት ወይንም ሶሻል ስኪል ወሳኙ ነጥብ ነው። ከሰዎች ጋር ያለው መግባባት፣ ግንኙነታችንን መገንባት፣ የቡድን ስራዎችን መስራት እናም አለመግባባቶችን በሰላማዊ መንገድ መፍታት እንድንችል እድል ይሰጠናል ማለት ነው። ስለዚህ ኢሞሽናል ኢንተለጀንሲ ማለት በአጭሩ ስሜታችን የህይወታችን ነጂ ሳይሆን ተሳፋሪ እንዲሆን ማድረግ ነው ማለት ነው። ሌላኛው የጥበብ መገለጫ መመርመር ነው። ኢንቨስቲጌሽን፣ ማሰላሰል፣ የተመለከትነውን ያሰብነውን ነገር በጥልቀት መፈተሽ፣ እውነትን መፈለግ፣ የነገሮችን አስተማማኝነት መመርመር፣ ይሄ ሌላኛው የጥበብ መገለጫ ነው። ከዛ ማስታወስ አለ። ያለፈው ተሞክሯችን ምን ይመስላል? ካለፈው ተሞክሮ ተጠቅመን ወደፊት ምን አይነት ነገሮችን እንሰራለን?
ስለዚህ አሁኑንስ እንዴት እንረዳለን? ይሄ ሌላኛው የጥበብ መገለጫ ነው። ከዛ ምርጫ አለ። ምርጫ በጣም ወሳኝ ነጥብ ነው። እውነትን ከሐሰት ጠቃሚውን ከጎጂ የመለየት ብቃት ማለት ነው። ስለዚህ እንግዲህ የምናወራው ስለ ጥበብ ስለሆነ እስኪ አንድ ግጥም ልጋብዛችሁ ስለ ምርጫ። የምርጫ እውቀት ይላል ርዕሱ። ሁለንተና ከተሰኘው የኔ መጽሐፍ ላይ ገጽ 102 ላይ አለ። ወደዚህ ዓለም ምርጫ ያለ ምርጫ ስትመጡ ቅድሚያ ጥልቁን ተረዱ፣ ከዚያ ተራራ ውጡ። ከቁጥሮች ከስሞችና ከምስሎች በጥንቃቄ ምረጡ። ስትመርጡ የማግኘትና የማጣት የመውረድና የመውጣት ጉዟችሁን አስታውሱ። ለደስታ ያላችሁት ለሐዘን እንዳይሆን መልሱ ይላል። ስለዚህ ምርጫ ጠቃሚ ነገር ሆኖ ይታያል ማለት ነው። ሌላኛው መታገስ ወይንም ፔሸንሲ አንደኛው የጥበብ መገለጫ ነው። እውቀት እንግዲህ ብስለትን ይፈልጋል። የራሱን የቻለ የሚብላላበትን ጊዜ ይፈልጋል። ስለዚህ መቸኮል አያስፈልግም። አንድ ነገር ውስጣችን ላይ ገብቶ ሰርጾ ፍሬ እስከሚያፈራ ድረስ የትዕግስትና የቆይታ የእርጋታ ጊዜ ያስፈልገዋል። ለዛ ነው እንግዲህ የድሮ አባቶቻችን የረጋ ወተት ቅቤ ይወጣዋል የሚሉትና ቅቤው ተንጦ ነው የሚወጣው። ከዛም ቅቤ ውድ ነገር ነውና ብዙ ነገሮች ላይ ገብቶ ማጣፈጫ እንደሚሆነው ሁሉ በትዕግስትም የመጣ ጥበብ ለብዙ ነገር ማጣፈጫ ይሆናል። ሌላኛው የጥበብ መገለጫ መተው፣ ሰራንደር ወይንም ሌቲንግ ጎ። ይሄ እንግዲህ ለእድገት ሲባል፣ ለመሻሻል ሲባል፣ አዲስ ነገር ለማግኘት ሲባል አሮጌውንና የማይጠቅመውን ነገር መልቀቅ መቻል ወይንም ደግሞ አንዳንድ ነገሮችን እምቢ ማለት መቻል፣ ኖ ማለት መቻል። ሰዎች ሊሆኑ ይችላሉ ምንተዋቸው፣ ወይንም አላስፈላጊ ባህሪያት፣ ጸባዮች ሊሆኑ ይችላሉ። የማይፈለግ ስራ ሊሆን ይችላል፣ የህይወት ልምድ ሊሆን ይችላል። ስለዚህ መተው መቻልና አዲስ ነገርን ለመልመድ ዝግጁ መሆን ሌላኛው የጥበብ መገለጫ ነው። ከዚያም መፍጠርን እናያለን። ክሪኤሽን እንግዲህ ውስጣዊ ግንዛቤን ወደ ተግባርና ወደ ሂደት የመቀየር ችሎታ ነው። መፍጠር እንግዲህ በጥበብ ውስጥ ብዙ እይታ ያለው ነገር ነው። ስነ ጽሁፍ አለ፣ ስነ ሙዚቃ አለ፣ ስነ ውበት አለ፣ ስነ ቲያትር አለ፣ የሲኒማ ጥበብ አለ፣ ስነ አርኪቴክቸር አለ፣ ስነ ዳንስ፣ ስነ ፋሽን፣ ኪነ ህንፃ፣ ስነ ምግብ፣ ስነ ዘገባ። ስለዚህ የተለያዩ አዳዲስ ነገሮችን ለመፍጠር ውስጣችን ላይ ያለው የነፍስ ጥሪ መረዳትና ለዛ መዘጋጀት እንግዲህ አንደኛው የጥበብ መገለጫ ነው። ከዛ መተርጎም እናገኛለን። ኢንተርፕሬቴሽን ረቂቅ ሀሳቦችን ለሌሎች በሚዳረስ መልኩ በጥበብ የመግለጽ ችሎታ ማለት ነው። እንግዲህ አንድ ነገር መረዳት ብቻ በቂ አይደለም፣ ማወቅ ብቻ በቂ አይደለም። እንዴት እንደምናደርሰው እሱ ወሳኝ ነገር ነው። ምክንያቱም ለሌሎች ሲደርስ ነው ጥበብ መሆኑ የሚታወቀው፣ ጥቅም ላይ ሲውል ነውና መተርጎም ሌላኛው የጥበብ መገለጫ ነው። ከዛ መግለጥ አለ፣ ማኒፌስቴሽን ድብቅ የነበረን ነገር አንድን እውነት ወደ ብርሃን ማውጣት። አብዛኛውን ጊዜ ጥበብ ግልጽ አይደለችም፣ ተፈልጋ ነው የምትገኘው። እንግዲህ ወደ በኋላ ባለው ክፍል ላይ መጽሐፍ ቅዱስ ላይ ያሉ ጥቅሶች ላይ ይህን በስፋት ያብራራልናል። የምትፈለግ ነገር ናት። ስለዚህ ያንን ያገኘነውን ነገር ደግሞ ማኒፌስት ማድረግ፣ ለሰዎች መግለጥ፣ ወደ ህይወታችን ማምጣት እንደ ጥበብ መገለጫ ይታያል። ከዛ ሚዛን አለ፣ ኢኩሊብሪየም። እንግዲህ በጽንፎች መካከል የሚገኙ ብዙ ሀሳቦችን በጥበብ ማስማማት። ይህ እንግዲህ የውበትና የጥበብ ስምምነት ይባላል። ሁሉም ነገር የኔ ብቻ እኔ ያልኩት ልክ ነው ብቻ አይባልም።
ስለዚህ ሚዛን ያስፈልጋል። የሌላውንም ለመቀበል የኛንም ለመስጠት ይሄ ሚዛን ትልቁ መፍትሄ ነው። ከዛ መቅረብ አለ። ኢንቲሜሲ እንግዲህ መስተጋብር ከራስ ጋር፣ ከሌሎች ሰዎች ጋር፣ ከተፈጥሮ ጋር፣ ከሀሳብ ጋር የመቀራረብ ጥበብ ማለት ነው። ስለዚህ ይሄ ሌላኛው መገለጫ ነው። ከዛ መውደድ አለ፣ ፍቅር፣ ከነገሮች ጋር የሚኖረን መንፈሳዊ ትብብር። እንግዲህ ፍቅር የሁሉም ነገር መሰረት ነው። ስለዚህ መውደድ ያልቻለ ሰው፣ ማፍቀር ያልቻለ ሰው ነገሮችን እረዳለሁ ቢል እንግዲህ ከንቱ ድካም ነው የሚሆነው። ከዚያም ማካፈል፣ ሼሪንግ፣ ጥበብና እውቀትን ወይንም ሌሎች ነገሮችን ለሌሎች ማካፈል። እንግዲህ ስግብግብነት ወይንም ለእኔ ብቻ ይሁን ማለት የጥበብ መገለጫ አይደለም። ያም እንደዛም አይነት ሀሳብ ያለው ሰው ጠቢብ ሊሆን አይችልም ማለት ነው። በሌላ መልኩ መተባበር እናያለን። እንግዲህ ኮላቦሬሽን ከሌሎች ጋር ተጣምሮ የመስራት ችሎታ፣ አንድን ነገር በጋራ የመገንባት ችሎታ ሌላኛው መገለጫ ነው። ከዛ እጅግ በጣም አስደናቂውን የጥበብ መገለጫ እናያለን። መፋለም ወይንም ጽናት ወይም ሬዚሊየንስ፣ ተግዳሮቶችን ተጋፍቶ በጽናት መቆም፣ መስተጋብርን መጠበቅ። እንግዲህ የሬዚሊየንስ ኢዝ a process of adapting well in the face of adversity, trauma, tragedy እና threat which means እያንዳንዱን ነገር በዕለት ተዕለት ህይወት ውስጥ ተጋፍጦ መቆም። እንዲሁ ስቃይ አይሰማን ማለት ሳይሆን ስቃይን ተቋቁሞ ችግርን ተቋቁሞ በጽናት መቆም እንግዲህ አንደኛው የጥበብ መገለጫ ነው። መጽሐፍ ቅዱስ ላይ ብዙ ሰዎችን ስናይ ብዙ ነገር ተጋፍተው ከዛ መጨረሻ ላይ ነው እንግዲህ ያንን ዓላማቸው የሚሉትን ነገር ያገኙትና ከመጽሐፍ ቅዱስም ውጭ በዓለም ላይ ያሉትን ሰዎች ስናይ ያለዚህ ያለ ሬዚሊየንስ ነገሮችን ማሳካት እንደማይቻል እንግዲህ ብዙ ምሳሌ መጥቀስ ይቻላል። ከዛ መመስረት ኢስታብሊሽንግ፣ እውነትን በዕለት ተዕለት ህይወት ውስጥ ተግባራዊ ማድረግ፣ እንደ አዲስ ነገሮችን መመስረት፣ መፍጠር ሌላኛው የጥበብ መገለጫ ነው። ከዛም እንግዲህ መጠበቅ አለ። የያዙትን እውቀት፣ ተሰጥኦ ወይንም ኃላፊነት በአግባቡ መያዝ። ጥበብ በትክክለኛው ሁኔታ ካልተያዘ ከኛ ሊወሰድ የሚችል ነገር ነው። እንደ ጸጋም ስለሆነ ከእግዚአብሔር የሚሰጥ ስለሆነ በምድርም እንግዲህ ያገኘነውን ተመራምረን ያገኘነውን ነገር በትክክል ካልጠበቅ ነው በተለያዩ ሀሳቦች ተድበስብሶ ሊጠፋ ይችላል። ስለዚህ መጠበቅ አንደኛው የጥበብ መገለጫ ነው ማለት ነው። ከዛ መማር አለ። ግሮዝ፣ ማደግ፣ መማር፣ ከእያንዳንዱ የህይወት ተሞክሮ አዲስ እውቀት መቅሰም፣ የማያቋርጥ ሂደት ውስጥ መግባት። ይሄ እንግዲህ ሌላኛው የጥበብ መገለጫ ነው። እኛስ ይሄ ነገር አለን? እስኪ ራሳችንን እየጠየቅን በዚህ አጋጣሚ አንድ ግጥም አለና ከኔ መጽሐፍ ላይ መጨረሻ ላይ እንዲህ ይላል። ግጥሙ ረጅም ስለሆነ መጨረሻውን ኮንሰፕቱን ነው ማነብላችሁ። ከስተቱ አይማር እድገቱም አይቀጥል፣ ንጋት ይሉት ቀመር ሰርክ እንደሚወጣ ከጊዜ ማዕፀን መኖር ይጀምራል ቀን በቀን ተወልዶ እንደ ጨቅላ ሕፃን ልበቢስ ተመልካች ከፍ አለ ወደ ታች ይላል። እንግዲህ የአብዛኞቻችን ህይወት እንደዚህ ይመስለኛል። ልክ ንጋት ሰርክ ከጊዜ ማህፀን እንደሚወለደው ሁሉ እኛም ከነገ ሳንማር ሁሌ አዳዲስ ችግሮችን እንደ አዲስ እየተጋፈጠን ይመስለኛልና መማርና ተሞክሮችን ወደ እውቀትና ወደ ጥበብ መቀየር አስፈላጊ ነገር ነው ብዬ አምናለሁ። በሌላ መልኩ ቪዥን ወይንም እይታ ሌላኛው የጥበብ መገለጫ ሆኖ እናገኘዋለን። ገና ያልተከሰተ ነገር በመንፈስ የማየትና ለዛም የመዘጋጀት ችሎታ።
አናሊሲስ መስራት ሊሆን ይችላል፣ ሌሎችን ትንታኔዎችን መስጠት ሊሆን ይችላል። ግን ነገሮች ወደ ህይወታችን እስከሚቀርቡ ብቻ መጠበቅ የለብን። እንግዲህ ጥበብ ያለው ሰው ነገሮች ከመከሰታቸው በፊት ቀድሞ ይረዳል፣ ለዛም ጥንቃቄ ያደርጋል፣ ሌሎች ሰዎችንም ያስጠነቅቃል። ከዛ በመቀጠል መሻሻል ወይንም ትራንስፎርሜሽን አለ። ሁል ጊዜ በአዲስ ሂደት ውስጥ መሆን። እኔ የካይዘን የጃፓኖች ፍልስፍና ወይም ካይዘን የሚለው ይመቸኛል ለዚህ ሀሳብ። ካይዘን ማለት ለተሻለ ለውጥ ማለት ነው እና የዚህ ፍልስፍና ዋና ሚስጥር አንድ ጊዜ ትልቅ ለውጥ ከማድረግ ይልቅ በየቀኑ ትንሽና ቀጣይነት ያላቸውን መሻሻሎች ተግባራዊ ማድረግ ነው። ይህን እንግዲህ በቁጥር ሲያስቀምጡት ቢያንስ በቀን አንድ ሰው 1% ቢሻሻል በአመት ውስጥ እስከ 37 እጥፍ ተሻሻለ ማለት ነው እና የኛን ህይወት መለስ ብለን ስናየው ግን አዲስ አመት ላይ ነው እቅድ የምናቅደው። አዲስ አመቱም ደግሞ ስጋ ከመብላትና ጥበብ ከመልበስ ባለፈ ብዙ አዳዲስ ሀሳቦችን የምናመነጭበት አይደለምና በየጊዜው ትንሽ ነገር ለመለወጥ መሞከር በአመት እንግዲህ ምን ያክል እጥፍ ሰው እንደሚያሻሽል ከጃፓኖች መማር እንችላለን። ሌላኛው የጥበብ መገለጫ መደነቅ ነው። ሰማይ ያስደንቃል፣ ምድር ያስደንቃል፣ ተፈጥሮ ታስደንቃለች፣ ውበቶችን ማየት። ይህ እንግዲህ አንዱ የጥበብ መገለጫ ነውና ውስጣችን ላይ የመደነቅ ስሜት ሲኖር ከነገሮች ጋር ያለን መስተጋብር ይጨምራል። ያም ደግሞ ለተሻለ ጥበብ ያሳድገናል። ሌላው ርህራሄ ነው፣ ኮምፓሽን። እውነተኛ ጥበብ ከሰው ልጅ ጋር የተቆራኘ ነው። ሌሎችን መርዳት፣ መተሳሰብ እና ለጋራ ጥቅሞች መኖር አንደኛው የጥበብ ማሳያና መገለጫ ነው። የመጨረሻው የጥበብ መገለጫ ምስጋና ነው። የምስጋና ስሜት ውስጣዊ ሰላምን ይሰጣል። ትኩረትን ከጎደሉ ነገሮች ወደ ያሉን ነገሮች፣ ጸጋዎች ይቀየርልናል። ምስጋና ለስኬት እንደ መግነጢሳዊ ኃይል ነው። አመስጋኝነት በዙሪያችን አወንታዊ ኃይልን ይፈጥራል። ተጨማሪ መልካም ነገሮችን ወደ ህይወታችን ይስባል። በግንኙነት ማሰሪያና ማበልጸጊያነትም ይጠቅማል። ልባዊ ምስጋና የሰው ልጅን መተሳሰብ ያጠነክራል። በፍቅርና በመከባበር ድልድይ ውስጥ ሆኖ ብዙ ነገሮችን ያቀናጃል። የተስፋ ብርሃን ነው ምስጋና። በፈተና ጊዜ እንኳን ማመስገን መቻል ችግርን ወደ ትምህርትና ጥንካሬ የመቀየር ትልቅ ኃይል አለ። እነዚህ እንግዲህ ከላይ የጠቀስኩላችሁ የጥበብ መገለጫዎች ናቸው። አሁን ደግሞ ወደ ቀጣዮቹ ክፍሎች አልፋለሁ። አብራችሁኝ ሁኑ። አሁን ደግሞ የምናልፈው መጽሐፍ ቅዱስ ስለ ጥበብ ምን ይላል ወደሚለው ክፍል ይሆናል። የጥበብ መጀመሪያ እግዚአብሔርን መፍራት እንደሆነ መጽሐፍ ቅዱስ ይናገራል። በምሳሌ 9:10 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱን ማወቅ ማስተዋል ነው ይላል። ስለዚህ እውነተኛ ጥበብ የሚጀምረው ከእግዚአብሔር ጋር ባለን ግንኙነት ነው። እግዚአብሔርን መፍራት ማለት እርሱን ማክበር፣ ለእርሱ መገዛትና ከክፉ ነገር ሁሉ መራቅ እንደሆነ ይናገራል። እንግዲህ የዚህን ጥቅስ አውድ ስናየው ሰለሞን ጥበብን ልክ እንደ ሰው ስትጣራ በሚገልጽበት ምዕራፍ ውስጥ ከሰው እውቀት ሁሉ በላይ የእግዚአብሔርን ሉዓላዊነት መቀበል የጥበብ ሁሉ መነሻ እንደሆነ ያሳየናል ማለት ነው። ሌላኛው ጥቅስ ጥበብ በእግዚአብሔር ዘንድ እንደሆነች ይናገራል። ኢዮብ 12:12 ላይ እንዲህ ይላል፣ በሰው ዘንድ ጥበብ አለች፣ በረጅም ዕድሜ ማስተዋል አለ። ጥበብና ኃይል በእግዚአብሔር ዘንድ ናቸው፣ ምክርና ማስተዋልም የእርሱ ናቸው ይላል። ምንም እንኳ ሰዎች በዕድሜና በልምድ ጥበብ ቢኖራቸውም የጥበብ ሁሉ ምንጭ ግን እግዚአብሔር እንደሆነ ቅዱሱ ኢዮብ ይናገራል ማለት ነው። እንግዲህ የዚህ ጥቅስ አውድ ኢዮብ በራሱ መከራ ውስጥ ባለበት ጊዜ የሰዎች ምክርና እውቀት ውስን እንደሆነ፣ ፍጹም ምክርና መፍትሄ ያለው እግዚአብሔር ብቻ እንደሆነ የተናገረበትና የተረዳበት ሁኔታ ነው። ሌላኛው ጥበብን ልክ እንደ ሀብት መፈለግ እንዳለብን የሚናገር ጥቅስ ነው። እንዲህ ይላል፣ ልብህ እንዲያውቅ ጥበብን ጠራሃት፣ እንደ ብር ብትፈልጋት፣ እንደ ተቀበረም ሀብት ብትሻት፣ በዚያን ጊዜ እግዚአብሔርን መፍራት ታውቃለህ ይላል ጠቢቡ ሰለሞን።
መጽሐፈ ምሳሌ ምዕራፍ 2 ቁጥር 3 ላይ። ትርጉሙ ጥበብ በነፃ የምትገኝ እንዳላይደለች ትጋትን፣ ጥማትን፣ ታላቅ ፍለጋን እንደምትጠይቅ ያስረዳል ማለት ነው። አውዱ ሰለሞን ወጣቱን ትውልድ ጥበብን እንደ ትልቅ የኢኮኖሚ ሀብት እንዲያሳድጋት ለእርሷም ቅድሚያ እንዲሰጥ የመከረበት ምዕራፍ ነው ማለት ነው። ሌላኛው የጻድቃን አፍ ጥበብና ተግባርን እንዴት እንደሚቀበል የሚያሳይ ጥቅስ ነው። የጻድቃን አፍ ጥበብን ይናገራል፣ ምላሳቸውም ፍርድን ያወራል። የአምላካቸው ሕግ በልቡ ውስጥ ነውና እርምጃውም አይሰናከልም ይላል ቅዱስ ዳዊት መዝሙር 37:30 ላይ። የዚህ ጥቅስ ትርጉምን ስናይ የጥበብ መገለጫው በምላስና በድርጊት እንደሆነ፣ የእግዚአብሔር ቃል በውስጣችን ሲኖር ንግግራችን፣ አካሄዳችን እንደሚስተካከል ያሳያል ማለት ነው። ቅዱስ ዳዊት የጻድቃንና የክፉዎችን አካሄድ በሚያወዳድርበት በዚህ መዝሙሩ ላይ የጻድቃን መረጋጋትና ጥበብ የእግዚአብሔር ቃል በልባቸው መኖሩን እንደሚያሳይ ተረድቷል ማለት ነው። ሌላው የጥበብ ክብርን የሚያሳይ ጥቅስ ነው። የጥበብ ዋጋ ከቀይ ዕንቁ ይበልጣል፣ የምትፈልገውም ነገር ሁሉ እርሷን አይስተካከላትም ይላል በምሳሌ 8:11 ላይ። ስለዚህ ጥበብ ከማንኛውም የዓለም ሀብት ከወርቅም ከዕንቁ እንደምትበልጥ፣ የዓለም ሀብት ጊዜያዊ እንደሆነ ጥበብ ግን ዘላለማዊ ዋጋ እንዳላት ያሳያል። ጥበብ ለሰው ልጅ የምታመጣውን የማይለካ በረከት በመግለጽ ሰዎች እንደ ተራ ነገር እንዳያዩዋት የሚያስጠነቅቅ ጥቅስ ጭምር ሆኖ እናገኘዋለን። ሌላኛው ጥበብ የእግዚአብሔር ስጦታ እንደሆነች ይናገራል። እግዚአብሔር ጥበብን ይሰጣልና ከአፉ ዕውቀትና ማስተዋል ይወጣሉ ይላል ምሳሌ 2:6 ላይ። ጥበብ የምትገኘው በመማር ብቻ ሳይሆን እግዚአብሔርን ለሚለምኑትና ለሚፈልጉት በሚሰጥ ስጦታ እንደሆነም ጭምር የሚያስረዳ ጥቅስ ነው። ለጻድቃን የሚሰጥ እግዚአብሔር ጥበቃና በረከትን ጨምሮ የጥበብ ምንጭ እንደሆነ ያረጋግጣል ማለት ነው። በተለይ በማህበረሰብና በመሪነት ደረጃ የብዙ ጥበበኞችን ምክር መስማት ለጥፋት እንደማይዳርግ መጽሐፍ ቅዱስ እንዲህ ያስታውሳል። መልካም ምክር በሌለበት ሕዝብ ይወድቃል፣ መካሪዎች በበዙበት ግን መዳን አለ ይላል ጠቢቡ ሰለሞን። በንግግር አማካኝነት ሰው ራሱን ወደ ችግር ወይንም ወደ ድህነት ሊወስድ እንደሚችል የሚያስጠነቅቅም ሌላ ጥቅስ አለ። እንዲህ ይላል፣ የንግግር ብዛት ስህተት አይታጣበትም፣ ከንፈሩን የሚገታ ግን አስተዋይ ነው። የሰውን ባህሪ በመገምገም የእግዚአብሔር ሞገስ ለማግኘት ትሕትና ቅድመ ሁኔታ እንደሆነ መጽሐፍ ቅዱስ ይናገራል እንዲህ ሲል፣ ትዕቢት ቢመጣ ውርደት ይመጣልና ጥበብ ግን በትሑታን ዘንድ ናት። ጠቢቡ ሰለሞን ጥበብን በዔድን ገነት የነበረችውን የሕይወት ዛፍ ጋር በማነጻጸር ለሰው ልጅ ሕይወት ወሳኝ መሆኗን አስተምሯል በመጽሐፍ ቅዱስ። ለሚያዟት የሕይወት ዛፍ ናት፣ የሚደግፏትም ሁሉ የተባረኩ ናቸው ይላል። ጳውሎስም እግዚአብሔር በአይሁድና በአሕዛብ ላይ ያለውን የደህንነት ዕቅድ በመረመረ ጊዜ ስለ እግዚአብሔር ጥበብ ግርምቱን እንዲህ ሲል ገልጿል። የእግዚአብሔር ባለጠግነትና ጥበብ ዕውቀቱም እንዴት ጥልቅ ነው! ፍርዱ እንዴት የማይመረመር ነው! ለመንገዱ ፍለጋ የለውም። በተጨማሪ ቅዱስ ጳውሎስ የክርስቶስን መስቀል እንደ ሞኝነት ለሚቆጥሩ ሰዎች እውነተኛ ጥበብ በዓለም ሳይሆን በክርስቶስ እንደሆነ አስረድቷል እንዲህ ሲል፣ ጥበበኛ የት አለ? ጸሐፊስ የት አለ? የዚህ ዓለም መርማሪስ የት አለ? እግዚአብሔር የዚህ ዓለምን ጥበብ ሞኝነት እንዲሆን አላደረገምን? መጽሐፍ ቅዱስ ወጣቶችን ከባህሪ ብልሽት ለመጠበቅ አጥብቆ የሚያስጠነቅቅበት ምክርም አለው። የክፉዎችን መንገድ አትከተል፣ በስንፍናም መንገድ አትሂድ፣ ተወውና አለፈው፣ ከእርሱም ፈቀቅ በልና አልፈህ ሂድ ይላል። እውነተኛ ጥበብ ሰው ስህተቱን ሲነገረው ወይም ሲቀጣ እንደሚቀበል፣ ይኸውም ለማደግ መንገድ እንደሆነ ይናገራል። ለመማር ፈቃደኛ የመሆን ጥበብ ምልክት እንደሆነ የሚያሳይ ሌላኛው ጥቅስ ደግሞ እንዲህ ይላል፣ ተግሣጽን የሚወድ ዕውቀትን ይወዳል፣ እርማትን የሚጠላ ግን ሰነፍ ነው። እውነትና ጥበብ በጣም ውድ ስለሆኑ ለምንም ነገር መለወጥ እንደሌለባቸው ያስተምረናል። በሌላኛው ጥቅስ እውነትን ግዛ አትሽጣትም፣
ጥበብና ተግሣጽን ማስተዋልንም እንዲሁ ይላል ጠቢቡ ሰለሞን በመጽሐፈ ምሳሌው። ለሚደርስብን በደል በቁጣ ምላሽ ከመስጠት ይልቅ ጥበብን መጠቀም የተሻለ እንደሆነ የሚያሳይ ሌላ ጥቅስ አለ። እንዲህ ይላል፣ የሰው ጥበብ ቁጣውን ታዘገያለች፣ በደልን መተው ለእርሱ ክብር ነውና። ምሳሌ 19:11 ላይ። ሌላኛው ጥቅስ ደግሞ ጥበብን እንዴት እንደምንገልጥ ይናገራል። እንዲህ ይላል፣ በእናንተ መካከል ጥበበኛና አስተዋይ ማን ነው? በመልካም አኗኗሩ ጥበብ ባለው የዋህነት ሥራውን ይግለጥ። ያዕቆብ 3:13 ላይ ያለ ጥቅስ ነው። ትርጉሙ እውነተኛ ጥበብ በጉራ ወይንም በኩራት ሳይሆን በትሕትና በመልካም ተግባር እንደሚታይ ያሳያል። ያዕቆብ በቤተ ክርስቲያን ውስጥ የሚታየውን የውሸት ጥበብ ለማረም የጥበብ መገለጫው የዋህነትና መልካም ሥራ መሆኑ አጽንዖት የሰጠበት ምዕራፍ ነው። በዚህኛው ክፍል ደግሞ እስቲ ቁርአን ስለ ጥበብ፣ ስለ ሰማይ አፈጣጠርና ጠለቅ ስላሉ ሐሳቦች ምን እንዳለ እንመልከት። በቅዱስ ቁርአን ውስጥ የጠፈርን አፈጣጠር፣ የከዋክብትን እንቅስቃሴና የተፈጥሮ ሕግጋትን የሚዳስሱ በርካታ አንቀጾች አሉ። እነዚህ ጥቅሶች ሳይንሳዊ ግኝቶች ከመታወቃቸው በፊት የተጠቀሱ በመሆናቸው ለብዙ ጥልቅ መረዳቶችና ጥበቦች ፍንጭ ይሰጣሉ። ከእነዚህ መካከል የተወሰኑትን እነሆ። ስለ ጠፈር መስፋፋት። በዘመናዊ ኮስሞሎጂ አጽናፈ ሰማይ እየሰፋ እንደሆነ ይታመናል። ቁርአን ይህንን ከ1000 ዓመታት በፊት እንደዚህ ገልጾታል። ሰማይንም በኃይል ገንብተናት እኛም በእርግጥ አስፋፊዎች ነን። ሱረቱ አዛሪያት 51:47 ላይ አለ። ስለ ጠፈር መነሻ አጽናፈ ሰማይ አንድ ወጥ ሆኖ እንደነበረና ከዚያም እንደተገነጠለ የሚናገረው ሳይንሳዊ ንድፈ ሐሳብ ከሚከተለው አስደናቂ ጥቅስ ጋር እንደዚህ ይነጻጸራል። እነዚያ የካዱት ሰዎች ሰማያትና ምድር የተጣበቁ አንድ ቁራጭ እንደነበሩና ከእነርሱ ውሃን፣ ሕያው ነገርን ሁሉ ያደረግን መሆናችንን አያዩምን? አያምኑምን? ይላል ቅዱስ ቁርአን በሱረቱ አል-አንቢያ 21:30 ላይ። ስለ ከዋክብትና ፕላኔቶች ምህዋር። ሰማያዊ አካላት በጠፈር ውስጥ በዘፈቀደ ሳይሆን በተደራጀ ምህዋር እንደሚንቀሳቀሱ ቁርአን እንደዚህ ይላል። እርሱም ያ ሌሊቱንና ቀኑን ፀሐይንምና ጨረቃንም የፈጠረ ነው፣ ሁሉንም በምህዋር ውስጥ ይዋኛሉ። ሱረቱ አል-አንቢያ 21:33 ላይ አለ። እንዲሁም ስለ ፀሐይና ጨረቃ ተፈጥሮ እንደዚህ ብሏል። የፀሐይ ብርሃን የራሷ መሆኑ እንደ እሳት ማቃጠል፣ የጨረቃ ብርሃን ደግሞ ነጸብራቅ መሆኑን የሚጠቁሙ ጥቅሶች በቁርአን ውስጥ ይገኛሉ። እንደዚህ ይላል ጥቅሱ፣ ያ ፀሐይን አብሪ ጨረቃንም ብርሃን ያደረገ ቁጥራቸውንና ስሌታቸውን ታውቁ ዘንድ ለጨረቃም ማረፊያዎችን የወሰነ አላህ ነው ይላል። ሱረቱ ዩኑስ ላይ 10:5 ላይ ያለ ጥቅስ ነው። እንዲሁም ስለ ጠፈር ጥበቃ፣ ስለ ምድር ከባቢ አየር ብዙ ያለው ነገር አለ ቁርአን። ሰማይንም የተጠበቀ ጣሪያ አደረግናት፣ እነርሱ ግን ከምልክቶቿ ፊታቸውን አዙረው አቅጣጫቸውን የሚያዞሩ ናቸው። የሚገርም ነው። ይሄ ሱረቱል አል-አንቢያ 21:32 ላይ ያለው ጥቅስ እንግዲህ ስለ ምድር አትሞስፌር፣ ስለ ከባቢ አየር የሚናገር ነው። ከ1000 ዓመታት በፊት የነበረ ጥቅስ ነውና ለብዙ ሳይንሳዊ ግኝቶች ፍንጭ ሆኗል ብዬ አስባለሁ። ቁርአን ስለ ጥበብ ሂክማ የሚያስተምራቸው ነጥቦች አሉ። ጥበብ ትልቅ በረከት ናት። ጥበብን ለማን እንደሚሰጥ አምላክ እንደሚወስን፣ የተሰጠውም ሰው ታላቅ በረከትን እንዳገኝ ብዙ ነገሮች ተገልጸዋል በቁርአን። እንዲህ ይላል አንደኛው ጥቅስ፣ ጥበብንም ለሚሻው ሰው ይሰጣል። ጥበብን የተሰጠው ሰው በእርግጥ ብዙ መልካም ነገርን ተሰጥተዋል፣ የሚያስተውሉትም የአእምሮ ባለቤቶች ብቻ ናቸው ይላል። ሱረቱል በቀራ 269 ላይ ያለ ጥቅስ ነው። እንዲሁ ጥበብ ከነቢያት ጋር የተያያዘ ስጦታ እንደሆነ፣ ጥበብ መለኮታዊ እውቀት በመሆኑ ለነቢያት የሚሰጥ ልዩ ስጦታ እንደሆነ በሱረቱል ማኢዳ 110 ላይ አለ። ጥበብና መጽሐፍ አንድ ላይ ናቸው፣
አብዛኛውን ጊዜ በቁርአን ውስጥ መጽሐፍን እንደ መገለጥ ያየዋል፣ እንደ ጥበብ ያየዋል እና አብረው ያወሳቸዋል። ይህም ጥበብ የመጽሐፉን ሚስጥር የመረዳት ችሎታ መሆኑን ያሳያል። በሌላም ጥቅስ እንደዚህ ይላል፣ አላህም መጽሐፍና ጥበብን አወረደልህ የማታውቀውንም ነገር አስተማረህ ይላል ሱረቱል ኒሳ 113 ላይ። በሌላ መልኩ ጥበብ የነቢያት መመሪያ እንደሆነ፣ ነቢያት የጥበብ ምንጮች እንደሆኑ ይናገራል። ሰዎችን ወደ ጌታህ መንገድ በጥበብና በመልካም ምክር ራ ይላል ሱረቱል ነህል 125 ላይ። እርሱ አላህ ለሚሻው ሰው ጥበብን ይሰጣል ይላል ሱረቱል በቀራ 269 ላይ። ስለ ጥበብና ትዕግስት በሉቅማን ምክር ያስተማረው ብዙ ነገር አለ። የጥበብ ተምሳሌት የሆነው ሉቅማን ለልጁ የሰጠው ምክር የጥበብ ማጠቃለያ እንደሆነ ቁርአን ይናገራል። ለሉቅማንም አላህን አመስግን ብለን ጥበብን ሰጠ ነው ይላል ሱረቱ ሉቅማን 12 ላይ። የአእምሮ ባለቤቶች ወይንም አሉል አልባብ ይላቸዋል ቁርአን፣ ጥበበኞች እንደማለት ነው። የአእምሮ ባለቤቶች አሉል አልባብ ጥበበኞች የሚባሉት በአጽናፈ ዓለም ውስጥ የሚታዩትን ምልክቶች የሚያስተውሉ ናቸው። በጣም የሚገርም ነው ይሄ። በሰማያትና በምድር አፈጣጠር ውስጥ ለአስተዋዮች ለጥበበኞች ምልክቶች አሉ። ሱረቱ አልኢምራ 190 ላይ ያለ ጥቅስ ነው። እንግዲህ ሌላው አስደናቂ ጥቅስ ልብን መጠበቅ፣ ልብን ስለመጠበቅ የሚናገር ነው። ጥበብ የሚኖረው በጠራ ልብ ውስጥ ነው። ቁርአን ልብን ማስተዋል የጥበብ መገለጫ እንደሆነ ይናገራል። የጥበብ ፍሬ መልካም ተግባር ነው። እውነተኛ ጥበብ በቃል ብቻ ሳይሆን በተግባር ይጋለጣል። አላህ ለሚወደው ሰው መልካምን ሁሉ ያበስረዋል፣ ጥበበኛም በስራው ይታወቃል ይላል ሱረቱ ሉቅማን ላይ። የሁሉም ነገር ምንጭ አምላክ እንደሆነ ቁርአን ይናገራል። ልክ መጽሐፍ ቅዱስ የጥበብ ሁሉ መጀመሪያ እግዚአብሔር መፍራት ነው እንደሚለው ሁሉ የሁሉም ነገር ምንጭ አምላክ ወይንም አልሐኪም ተብሎ የተገለጠው በቁርአን ውስጥ ጥበበኛው እንደማለት ነው። አልሐኪም ጥበበኛው ተብሎ ይጠራል። ይህ ማለት ጥበብ ሁሉ ከእርሱ ይፈልቃል ማለት ነው። እርሱም አሸናፊው ጥበበኛው ነው። አልአዚዙል ሐኪም በቁርአን ውስጥ ደጋግሞ የሚነሳ ስም ነው። ስለዚህ እንግዲህ ቁርአን እንዳያችሁት እጅግ በጣም አስደናቂ የምርምር ሀሳቦችን ስለ ጠፈር፣ ስለ ጨረቃ፣ ስለ ፀሐይ፣ ስለ ጊዜ፣ ስለ አጽናፈ ዓለም መስፋፋት፣ ስለ ተለያዩ ጥበቦች ብዙ ነገር ብሏልና ቁርአንን ስታነቡት ወይንም ጠለቅ ብላችሁ ስትረዱት አስደናቂ መጽሐፍ መሆኑን የምታዩ ይሆናል። ለብዙ ነገሮች ምንጭ የሆነ መጽሐፍ ነው። ከ1000 ዓመት በፊት አሁን ሳይንስ ስለደረሰበት ስለ ብዙ ምርምሮች ቀድሞ የተናገረ መጽሐፍ ነው። ስለ መልካም ምግባር፣ ስለ ሐዘን፣ ስለ ደስታ፣ ስለ ስሜቶች፣ ስለ ብዙ ነገሮች የተናገረው ነገር አለ። ስለዚህ በቁርአንም በመጽሐፍ ቅዱስም አጠቃላይ እንዳየነው ጥበብ ከልብ ጋር እንደሚያያዝ፣ ጥበብ ከመልካም ንግግር ጋር፣ ጥበብ ከፈጣሪ የተሰጠ ስጦታ እንደሆነ ለማየት ችለናል። አሁን ደግሞ እስቲ የተወሰኑ የፈላስፎችን አባባል እንበልና ወደ ቀጣዩ ክፍል እናልፋለን። የጥበብን ምንነትና ጥልቀት ለመግለጽ የዓለማችን ታላቅ ፈላስፋዎች ከተናገሯቸው አባባሎች መካከል ጥቂቶቹን ልጋብዛችሁ። ሶቅራጥስ የማውቀው ብቸኛ ነገር ምንም አለማወቄን ነው፣ እውነተኛ ጥበብ የእውቀት ውስንነትን ማወቅ ነው ሲል፣ ፕሉቶ በበኩሉ ጥበብ ለሰው ነፍስ መድኃኒት ናት አለ። አርስቶትል ከተል ብሎ ጥበብ በምክንያት የተደገፈ እውቀት ነው ሲል፣ ኮንፊሽየስ ደግሞ ጥበብን በሶስት መንገድ ማግኘት ይቻላል አለ። በመጀመሪያ በማሰላሰል፣ ይህ በጣም የተከበረው ነው። በሁለተኛ ደረጃ በመምሰል፣ ይህ በጣም ቀላል ነው። በሶስተኛ ደረጃ በተሞክሮ ነው፣ ይህ በጣም መራራው ነው አለ። እንግዲህ ይሄ ማለት ብልጥ በሰው ይማራል፣ ሞኝ ግን በራሱ አይማርም ብንለው ይሻላል። ኢማኑኤል ካንት የተባለው ፈላስፋ ማሰብ መቻል የጥበብ መሰረት ነው አለ።
ፍሬድሪክ ኒቼ ጥበበኛ ሰው የሚሰማውን ሁሉ አያምንም፣ የሚያየውንም ሁሉ አይቀበልም አለ። ላኦዙ ደግሞ ራሱን የሚያውቅ ጥበበኛ ነው፣ ሌሎችን የሚያውቅ ግን ብሩህ ነው አለ። ልዑል ሲዳርታ ወይንም ቡድሃ በቤተ መንግሥቱ ውስጥ በቅንጦት ውስጥ ነበር ያደገው። ከቤተ መንግሥቱ ውጭ ወጥቶ በዓይኑ ያያቸው 4 እውነታዎች ሕይወቱን ቀየሩት። እርጅና፣ ሕመም፣ ሞትና የቅዱስ ሰው ሰላም። እነዚህን ሲያይ የሕይወትን ጊዜያዊነትና የሰው ልጅን መከራ በራሱ አእምሮ ውስጥ ጥያቄ ውስጥ አስገብቶ መመራመር ጀመረ። እንግዲህ እነዛ መመራመሮች ብዙ ነገሮችን ካሳለፈ በኋላ የእኔነት መፍረስ ውስጥ ገባ። ቡድሃ ጥበብን ያገኘው እኔ የምትባል ቋሚ ማንነት እንደሌለች በመረዳት ሁሉም ነገር የሚለዋወጥና እርስ በርስ የተያያዘ መሆኑን ሲረዳ ከጭንቀትና ከስግብግብነት ነፃ ወጣ። ይህ የባዶነትና የአንድነት ጥልቅ ግንዛቤ የጥበብ ምንጭ ሆኖት እንዲህ አለ። ጥበብ መምጣት ያለባት ከውስጥ እንጂ ከውጭ ተቀብላት አይደለም። በመናገር የጥበብ መንገድን መከተል አይቻልም። ዝምታና ማሰላሰል የጥበብ እናቶች ናቸው አለ ቡድሃ። ሬኔ ዴካርት ማሰብ በመቻሌ አለው በመኖሬም ጥበብን እፈልጋለሁ ሲል፣ ሄራክሊተስ ደግሞ ጥበብ በአጽናፈ ዓለም ውስጥ ያለውን የአስተሳሰብ ዘይቤ መረዳት ነው አለ። ማርክስ ኦሬሊየስ የተባለው ፈላስፋ ደግሞ ሕይወት በአስተሳሰብ ጥራት ላይ የተመሰረተ ነው ሲል፣ ቤንጃሚን ፍራንክሊን በበኩሉ ጥበብን ለመማር ፈቃደኛ መሆን ከጥበብ ጋር እኩል ነው አለ። አልበርት አንስታይን ጥበብ በትምህርት ቤት የሚገኝ ሳይሆን እውቀትን የመፈለግ የዕድሜ ልክ ሂደት ነው አለ። ዴሞክሪተስ የተባለው ፈላስፋ ደግሞ ጥበበኛ ሰው ለራሱ የሚሻውን ብቻ ሳይሆን ለሰው ልጅ የሚበጀውን የሚያስብ ነው አለ። እነዚህ ፈላስፎች ሁሉ ስለ ጥበብ የተናገሩትን ወደ እናንተ አድርሻለሁ። አሁን ደግሞ ወደ ቀጣዩ ክፍል እናመራለን ማለት ነው። አብራችሁን ሁኑ። ታላቅ ጥበብ ሁሉንም መከራ የሚያከስም ዘላለማዊ ነፃነትን የሚከፍትና የሚቃረኑ የሚመስሉ ነገሮችን ሁሉ የሚያዋህድ ያ አንድ እውነት ነው። ይህን ጥበብ ታዲያ እንዴት ማግኘት እንደምንችል 10 መሠረታዊ ሂደቶችን እነግራችኋለሁ። የመጀመሪያው ሂደት ልብና አእምሮን ማቀናጀት ነው። አእምሮአችን የምናስበውን ሐሳብ በልባችን ውስጥ ካለው ስሜት ጋር ማዋሃድ ስንለማመድ፣ እንዲሁም በሁለቱ መካከል ያለው ልዩነት ሲጠፋ፣ ያኔ ጥበብ ትወለዳለች። ሁለተኛው ሂደት በሕይወት ውስጥ ያሉ የንጽጽሮች እሳቤዎችን መገንዘብ ነው። ብዙ አይነት የሁለትዮሽ እሳቤዎች አሉ። ለምሳሌ መወለድና መሞት፣ መገኘትና መጥፋት፣ እውነትና ውሸት፣ ፍቅርና ጥላቻ፣ ዝምታና ጫጫታ፣ ረሃብና ጥጋብ፣ ጥንካሬና ድካም፣ ስኬትና ውድቀት፣ ነፃነትና እስራት፣ እምነትና ጥርጣሬ፣ ጥበብና ስንፍና፣ ማግኘትና ማጣት፣ አንድነትና መለያየት፣ መጀመሪያና መጨረሻ፣ ትዕግሥትና መቸኮል፣ ብርሃንና ጨለማ፣ አጭርና ረዥም፣ ሰላምና ጦርነት፣ አለማወቅና ማወቅ እና ሌሎችም። እነዚህ የሕይወት ሁለት መልኮች ለብዙ ነገር መለኪያዎች ናቸው። የሕይወት ውደት መለኪያዎች ናቸው። የቦታና የሕልውና መለኪያዎች ናቸው። የእውቀትና የማታለል፣ የስሜት፣ የሰላም፣ የግርግር ድንበር፣ የአካልና የመንፈስ ችሎታ፣ የጥረትና የውጤት መለኪያ፣ የፍቃድና የገደብ፣ የመንፈስና የአእምሮ፣ የማስተዋልና የመዘንጋት፣ የጊዜ፣ የራእይና የቅዠት፣ የማኅበረሰብ መረጋጋትና መናጋት፣ የባዶነትና የምልአት መለኪያዎች ናቸው። ስለ እነዚህ የሚኖረን እሳቤ ወይንም ግንዛቤ የጥበብ አይናችንን እንድናበራ የሚረዳን አይነተኛ ሂደት ነው ማለት ነው። በምስራቁ ፍልስፍና ይን ኤንድ ያንግ የሚባሉ ሁለት ነጭና ጥቁር ምሳሌዎች አሉ። ሁለቱ ነገሮች አይጋጩም፣ ይልቁንም ይደጋገፋሉ። አንዱ የሌላው ሚዛን ይዞ ዓለም በስርዓት እንዲቀጥል ያደርጋል ይላሉ።
ሶስተኛው ሂደት የቋንቋን ድንበር መሻገር ነው። ሐሳብን በቃላት ብቻ መግለጽ ትቶ ይልቁንም በምስል ብቻ ማሰብን መለማመድ። ለምናየው ነገር ሁሉ ስም አለመስጠት፣ አለመፈረጅ። ምክንያቱም ቃላት የእውነታ መያዣ እንጂ በራሳቸው እውነት አይደሉም። እስቲ ይህን ነገር እንዲያብራራልኝ ከመጽሐፌ ውስጥ አንድ ግጥም ልጋብዛችሁ። ገና ከጅምሩ ከነገሩ ቀድሞ ታላቁ ሰው አዳም በትልቁ ዛፍ ስር እጆቹን እያየ እግሮቹን እያየ ነገር ሳይመረምር ደሞ ዞር ብሎ ከስር እስከ ራሱ ገርሞት እየቃኘ ይህ እንዴት ተገኘ የሚለው ጥያቄ ሳይጠይቀው በፊት ቀጥ ብሎ ቆሞ በዛፉ ፊት ለፊት መልሱን ሳይመልሰው ይታገዝ ነበረ ከውስጡ ባለው ሰው ይላል ግጥሙ። እንግዲህ ነገሮችን ይበልጥ ግጥም ያብራራልኛል በሐሳቡን እንዲሁ ከምናገረውና አዳም ውስጡ ያለውን ስሜት ነው የተጠቀመው። ስም አላወጣም፣ ዛፍ አላለም፣ ቅርንጫፍ አላለም፣ ፍሬ አላለም፣ ግን አየው፣ ተደነቀ። ስለዚህ ይሄ አንደኛው የጥበብ አይናችንን የምናበራበት ሂደት ነው። ከነገሮች ጋር ያለን ግንኙነት ቀጥተኛ መሆን አለበት። በስም በቋንቋ በቀለም እኛ በምናውቀው ዕውቀት መታገድ የለበትምና ዳይሬክት በስሜት መገናኘት አለብን። አሁን ላይ እንግዲህ ይሄ ነገር አለመኖሩ ዓለም ላይ ብዙ ጥንቅጦችን ያመጣ ነገር መሆኑን መረዳት እንችላለን። ምክንያቱም እንስሳትን የምናይበት መንገድ ልክ አይደለም። ከኛ ውጭ ያሉ የሌላ ሀገር ሰዎችን የምናይበት መንገድ ልክ አይደለም። ሁሉም ነገር ከስም ጋር ከስያሜ ጋር ይያዛልና ይሄ ደግሞ ዋነኛውን ግንኙነት ወይንም የስሜትን መስተጋብር ያስቀረብናል። ስለዚህ እንስሳትን እነሱም የመኖር ፍላጎት እንዳላቸው የእነሱ መገኘት ለተፈጥሮ መስተጋብር ጠቃሚ እንደሆነ ሁሉም ነገር ጋር ያለን ግንኙነት ከቃላትና ከቋንቋ ከስም የዘለለ መሆን አለበት ላለው። አራተኛው ሂደት የመስታወት ልምምድ ይባላል። ሰልፍ ሪፍሌክሽን አዘ ሚረር። ሌሎችን ስንመለከት በውስጣችን የምናየው ነገር የራሳችን ነገር ነጸብራቅ የራሳችን ነጸብራቅ መሆኑን መቀበል ነው። በሌላው ውስጥ እኔ አለ የሚለውን እውነት መለማመድ ነው። ይሄ ለነገሮች ያለንን ኃላፊነት ነገሮችን ስናይ የምናይበትን ሁኔታ እንዲቀየር የነገሮችን ውህደት እንድንረዳ ያስችለናል። ምክንያቱም እዚህ ሁለንተና ውስጥ እዚህ ዓለም ውስጥ ተለይቶ በራሱ የቆመ ነገር የለም። ሁሉም ነገር በረቂቅ መንገድ ወይንም በሌላ ረቂቅ ባልሆነ መንገድ የተሳሰረ ነው። ስለዚህ የአንዱ መውደቅ የሌላው መውደቅ፣ የአንዱ መነሳት የሌላው መነሳት፣ የአንዱ ድክመት የሌላው ድክመት እንደሆነ መረዳት፣ ይህም ውስጣችንን ከትልቁ ኃይል ጋር እንድናስተሳሰር ይረዳናል። አምስተኛው ሂደት የውጫዊ ተጽዕኖን መቆጣጠር እና መገንዘብ ነው። ከላይ የጠቀስነው የሰልፍ ሪፍሌክሽን ሜተድ አለ። ያንን ስንረዳ በተጽዕኖ ውስጥ እንዳንወድቅ፣ ምክንያቱም ይሄ ኮሌክቲቭ ኮንሽየስነስ የሚባለው ወይንም የተጠራቀሙ እውቀቶች በራሳቸው አሉታዊ ጎን አላቸው። በህብረተሰብ ወይንም በማህበራዊ ሚዲያ የተፈጠሩ አመለካከቶችን እንዲሁ መከተል የለብንም። በራሳችን እውነትና በምርምር ላይ ብቻ መቆምን መለማመድ ይኖርብናል። የብዙሃን ድምፅ ብዙ ጊዜ እንደ እውነት የሚወሰድበት ሁኔታ አለ። ግን በራስ ላይ የቆመ አስተሳሰብ፣ በራስ ላይ የተመሰረተ ምርምር ያስፈልጋል። ብዙ ጊዜ እንግዲህ እንደምንታዘበው ሰዎች ምርምር ብለው የሚያቀርቡት ነገር ከሌላ ሰው ወይንም ከውጩ የተቀዳ ነውና ያ ነገር ደግሞ እነሱ ያዩበት እይታና እኛ የምናይበት እይታ ስለሚለያይ አዲስ እይታዎችን እንዳናይ ብሎክ ያደርግብናል ማለት ነው። አስተሳሰባችንን ወይንም ንቃተ ህሊናችንን ይጋርደዋል። ስለዚህ በዩቲዩብ የምታዩቸው ትምህርቶች፣ ስለተለያዩ ነገር የምትሰማቸው አመለካከቶች እንዲሁ ከመቀበል ይልቅ
ነገሮቹን በራስ አይን ለመመልከት መጣር። ታዝባችሁ ከሆነ ብዙ ጊዜ ሰዎች ስለ ኤሊያን ያወራሉና ስለ ኮንሽየስነስ ያወራሉ፣ ስለ ዩኒቨርስ ያወራሉ፣ ስለ ጊዜ ያወራሉ። ነገር ግን እነዛ ነገሮች በራሳቸው ያመጡት ወይንም ተመራምረው የደረሱበት ነገር አይደለም። እንዲሁ ኮፒ ፔስት የተደረጉ ነገሮች ናቸው እና ትኩረትን ለማግኘት ሲባል ብቻ ብዙ ልክ ያልሆኑ እውቀቶች፣ የተቀዱ አመለካከቶች፣ የተቀዱ ትምህርቶች አሉ። ስለዚህ እነዚህም ውጫዊ ተጽዕኖዎች መቆጣጠርና ስለ ነገሮች ያለን አመለካከትን ከራስ ከውስጥ መፍጠር። የሁለንተና ስርዓት ለሁሉም እኩል አእምሮ ሰጥቷል። ሁሉም ነገሮችን መረዳት የሚችልበትን የኃይል ሚዛን ፈጥሯል። ስለዚህ እያንዳንዱን ነገር ከራስ አንጻር መመልከት፣ መፈተሽ፣ መመርመር ያስፈልጋል ማለት ነው። ይህ 5ኛው ሂደት ነው። 6ኛው እጅግ በጣም መሰረታዊው ሂደት ምስጢራዊ ምልክቶችን መፈለግ ወይንም ዲኮዲንግ ሲምቦሊክ ሪያሊቲስ። ዕለት ተዕለት ህይወታችን ውስጥ የሚያጋጥሙ ብዙ ክስተቶች አሉ ወይንም ድግግሞሾች አሉ። እነዚህ ቋንቋ ናቸው። እንደ ምልክት ከተመለከትናቸው ዩኒቨርስ በምልክት ይናገራል ይባላልና እያንዳንዱ ነገር ከመምጣቱ በፊት መረዳት እንችላለን። ብዙ ጊዜ እንግዲህ ታዘበን ከሆነ ሄሪኬን ወይንም ትልቅ የተፈጥሮ አደጋ ወይም ሱናሚ ከመከሰቱ በፊት የሚታዩ ምልክቶች አሉ። የባህር ውሃዎች ወደ ነበሩበት ይሸሻሉ። ትልልቅ የመሬት መንቀጥቀጦች ከመከሰታቸው በፊት እንስሳዎች፣ ወፎች የሚያሳዩት የመረበሽ ምልክት አለ። ያ እንግዲህ የሚያሳየን እያንዳንዱ ትልልቅ ነገር ከመምጣቱ አስቀድሞ የሚያሳየው ምልክት አለ ማለት ነው። ይህን ወደ ራሳችን ህይወት ስናመጣው በእኛ ህይወት ውስጥም ይሰራል። ይሄ ነገር መጥፎ ነገር ከመከሰቱ በፊት በህልም ሊሆን ይችላል፣ በተለያዩ ጥቃቅን ነገሮች ሊሆን ይችላል፣ በሰው ሊሆን ይችላል። ተገልጦ የምናገኘው ምክር አለና መጽሐፍ ቅዱስም እግዚአብሔር በአንድም በሌላም መንገድ ይናገራል፣ ሰው ግን አያስተውልም ይላል። ስለዚህ እነዚህን ቋንቋዎች ወይንም ሲንኮርነስቲ የሚባሉትን ድግግሞሾች በተለያየ መንገድ የሚገለጡትን መልእክቶች መረዳት መቻል አለን። እነዚህን ነገሮች ማገጣጠም ስንጀምር ሁሉም ነገር ምስል እየሰጠ መምጣት ይጀምራልና የእኛም መረዳት እየሰፋ ይመጣል። ከዛ የምናገኘውን መረጃ በመጠቀም ጊዜን ወይንም ሁኔታዎችን በመቅደም ብዙ ነገሮችን መፍጠርና ሊመጡ የሚችሉ ነገሮችን ማስቀረት እንችላለን። 7ኛው ሂደት የኢጎ ማፍረስን መለማመድ ነው። እኔ የሚለው ሀሳብ በራሱ ከራስ ጋር መጣመድ፣ ከራስ ጋር መጣበቅ አሉታዊ የሆነ ጎን አለውና በምትኩ ዓለምን የዓለም አካል እንደሆነ እያንዳንዱ ነገር የራሱን የቻለ ምስል እንዳለው መረዳት። እኔ የሚለው ስሜት መጠኑን ካለፈና ከሚፈለገው ቁጥጥር በላይ መሄድ ከጀመረ ነገሮችን የምናይበትን ምልከታ ይጋረድብናል፣ እንደ መጋረጃ ነው። ምክንያቱም ኢጎ እንግዲህ የፍርሃታችን ነጸብራቅ ነው። የውስጣችን ላይ ያሉ ፍርሃቶችን መጋፈጥ ሳንችል ስንቀር የምንፈጥረው ማንነት ነው እንግዲህ ኢጎ የሚባለው። አንድ ግጥም አለ፣ እስቲ ልጋብዛችሁ። ማንነት ምንነት ወልዶ ጥልቅኔነት ሁለንተናው ጠፍቶ በውጫዊው ስሜት ውስጣዊው ተገፍቶ እኔ ነኝ ይለዋል ያልሆነውን እሱ ሳይሆን እኔ ነኝ ያለባት እሱ ናት ምላሱ ይላል። ስለዚህ ግጥሙን እንደሚያስረዳን እኔ የሚለው የተጋነነ ሐሳብ መፍረስ ይኖርበታል። በትክክለኛው እኔነትና አብሮነት ሂደት ውስጥ መተካት ሲችል ሌላኛው የጥበብ አይናችን እየበራ ይሄዳል ማለት ነው። 8ኛው ሂደት የማይታየውን መመልከት። ይሄ ሂደት እጅግ በጣም አስፈላጊ ሂደት ነው። በአይናችን የምናየውን ነገር ብቻ ሳይሆን
በነገሮቹ ውስጥ ያለውን የኃይል መስተጋብር ወይንም ህይወት ኤነርጂ ወይንም ኤሰንስ ለመመልከት መሞከር፣ ግዑዙን ነገር በውስጡ ያለውን የያዘውን ኃይል መረዳት። ይሄ በአካላዊ አይን ተወስኖ ያለው የሰው ልጅ እሳቤ ከዛ ከፍ እንዲል ያደርገዋል። ነገሮች ውስጣቸው ላይ ህይወት አለ። አለቱን ብንመለከተው ውስጡ ላይ ህይወት አለ። ዛፉን ብንመለከተው ውስጡ ላይ ህይወት አለ። ውሃ ውስጡ ላይ ህይወት አለ። ስለዚህ ጠለቅ ያሉ ምልከታዎች የነገሮችን ውስጥ ሰውን ራሱ ውስጡን ለመረዳት መሞከር ሌላኛው ሂደት ነው ማለት ነው። 9ኛ ላይ የምናገኘው ሂደት ጠቃሚ ነው ብዬ አስባለሁ። የራቀ እይታ ማክሮ ስዊቺንግ፣ የቀረበ እይታ ማለት ነው። ስለዚህ በአንድ ነገር ላይ ያለውን ጥቃቅን ነገሮች ለምሳሌ በቢራቢሮ ላይ ያለውን ጥቃቅን ዲቴል ነገሮች መረዳት ምሳሌ ነው የሰጧችሁ። በሌላ በብዙ ነገር መተካት ትችላላችሁ። ከዛ ደግሞ ማክሮ እይታ ይባላል። ሰፊውን ዓለም ሁለንተናን መረዳት። እነዚህ ጥቃቅን እይታዎችና ትልቁ ሰፊው እይታ የሚያያይዛቸው ነገር አለ እና ጠለቅ ባለመልኩ ስንቃይ የበለጠ የህይወትን አሰራር ለመረዳት እንችላለን። ስለዚህ እይታዎቻችን በጣም ሰፊ መሆን አለባቸው፣ እንዲሁም ጥልቅ መሆን አለባቸው። 10ኛው ሂደት ይሄ ሂደት መልቲ ዳይሜንሽናል አዌርነስ መፍጠር፣ ከተለመደው ከዚህ ከአካላዊው ዓለም ውጭ የሆነ ግንዛቤን ለማግኘት ራስን ከሁለንተና ዙረት ጋር ማስተሳሰር። እንግዲህ ትንሽ ወጣ ያለ ሀሳብ ይመስላል፣ ነገር ግን የነገሮች ኃይል አለ። የስበት ማዕከሎች ናቸው በሁለንተና ውስጥ የሚዟዟሩትና ከእነዚህ ነገሮች ጋር ውህደት መፍጠር፣ ረቀቅ ያሉ ነገሮችን ለመረዳት መሞከር። የኳንተም ኮንሽየስነስ የሚባለው ተለቅ ያሉ ሀሳቦችን በጣም ከባድ የሚመስሉ የማይደረስባቸው የሚመስሉ ሀሳቦችን ለአእምሮ ክፍት ማድረግ፣ መጋበዝ እና ከትልቁ ማንነት ጋር ውህደት መፍጠር። ስፒሪቹዋል ዳይሜንሽንን አቅፎ ይህ መልቲ ዳይሜንሽናል አዌርነስ የሚባለውን እሱንም አብሮ አያይዞ መሄድ። እነዚህ ናቸው እንግዲህ 10 ሂደቶች። ውድ የሁለንተና ቤተሰቦች፣ ስለ ጥበብ አይን ያደረግነው ውይይት ወደ ውስጥ የምንወስደው የመጨረሻው እርምጃ ሳይሆን የራሳችንን እውነት የምንገነባበት መነሻ ነው። ይህንን የንቃት ደረጃ ወደ ተግባር ለመለወጥ መልሱ ከውጭ የሚመጣ ሳይሆን ከራሳችን ውስጥ እንዳለ ተማምረናል ማለት ነው። እኔም ስለዚህ ሳቤ የተረዳሁትንና ተግባራዊ ያደረግኩትን ቀመር ለሌላ ሰው በሚገባና ግልጽ በሆነ መልኩ መጽሐፌ ላይ አካትቼዋለሁ። የጥበብ መንገድ በተሰኘው ምዕራፍ ውስጥ እንደገለጽኩት መድረሻችንን፣ ፍላጎታችንን ቅርጽ ለማስያዝና ለመምራት የሚያስችል ስሌት ያስፈልገናል። ይህንንም ስሌት እኔ የጫፉታ ስሌት ብየዋለሁ። የጫፉታ ስሌት በግልጽ ምስሉ ላይ እንደምታዩት ምናባዊ የሆነ መድረሻ ወይንም ውጤት እውን ለማድረግ የሚጠቅምና ከውጤቱ ጋር ትይዩ የሆነ የመነሻና የሂደት ነፃ አማራጭ ነው። ስለዚህ የጥበብ አይን ብርሃን የሰጠውን ራዕይ በጫፉታ ስሌት አማካኝነት ወደ እውነት ቀይሩት። እያንዳንዱ እርምጃችሁ መነሻችሁን የሚያረጋግጥ የህልውናችሁ አካል ይሁን። በሚቀጥለው ክፍላችን ወደ መንፈስ አይን ጉዟችንን ስንቀጥል ይህንን ሚስጥር ይበልጥ እንፈተዋለን፣ እናብራረዋለን። እስከዚያው ድረስ ግን በንቃት ኑሩ። በሰላም ቆዩ። አመሰግናለሁ።